ይህ በዲያቶኒክ የሙዚቃ ትምህርት ቤት የሙዚቃ ጥናትና ምርምር ማዕከል ነው። በዚህ ጥናትና ምርምር ማዕከል የተለያዩ ዝማሬዎች፣ የሙዚቃ ትምህርት እንዲሁም ነባርና አዳዲስ የሆኑ የሙዚቃ ግኝቶችን እንዳስሳለን፣ እንማራለን። ውድ የፕሮግራማችን አድማጮችና ተከታታዮች በሙሉ ሰብስክራይብ እና ሼር በማድረግ ተከታተሉ። ዘማሪና የሙዚቃ መምህር ሙሉቀን ፋንታሁን ነኝ። ተባረኩ። አድማጮቻችንና ተመልካቾቻችን እንግዲህ ካለፈው የቀጠለ ባለፈው ስለ አንድ ድምፃዊ ማለት ምን ማለት ነው የሚለውን ነገር አይተናል። አንድ ድምፃዊ ነው ብለን የምንለው ተሰጥኦውን ሲያወጣው ከዛ በኋላ በተሰጥኦ ምክንያት ፈትነን መርምረን ስንረዳው ነው ብለናል። መርምረን ስንረዳው ፍሬው ማለት ነው። ፍሬው እና አንድ ድምፃዊ ወይም ደግሞ ዘፋኝ ወይም በነገራችን ላይ ድምፃዊ፣ አርቲስት፣ ዘፋኝ፣ ዘማሪ፣ አልቃሽ፣ ቀዳሽ፣ አንጎራጓሪ ይሄ ሁሉ ከተሰጥኦዎቹ የተለያየ ተሰጥኦ ነው። በዚህ በሙዚቃ ውስጥ የሚካተቱ ማለት ነው። በሙዚቃ ውስጥ የሚካተት ነው ይሄ ሁሉ በሙዚቃ ስራ ውስጥ ማለት ነው። አልቃሽና ቀዳሽ የሚለውን ነገር ስንመለከት አሁን ድሮ በጥንት ጊዜ አሁን አልቃሽ በአሁኑ ጊዜ ድሮ አልቃሾች አሉ፣ ደረት እየመቱ የሚያለቅሱ ድምጻቸው የሚያምር ነው። በጣም ተሰጥኦ ያላቸው ድምጻቸው የሚያምር ተሰጥኦ ያላቸው አልቃሾች አሉ። ገንዘብ ይከፈላቸዋል። ግጥም እያወሩ ስለ ግጥም እየደረደሩ በዜማ እየፈሩ ያለቅሳሉ፣ ያስለቅሳሉ። ልብ የሚነካ ንግግር አለ። ልብ የሚነካ ንግግር ለምሳሌ ይሄ የሟች ታሪክ ይወራና ይጻፍና ይሰጣቸዋል። ለምሳሌ በአንድ ቀን ውስጥ ግጥም ጽፎ አዘጋጅተው ያድራሉ። ከዛ በኋላ ጠዋት ወደ ቀብር ሰው ሲሄድ እያለቀሱ ደረት እየመቱ የኔ ወንድሜ እንዲህ ነበርክ አሁን ግን እንዲሆነ እያሉ በጥሩ ድምጻቸው የሚያስለቅሱ አስለቃሾች አሉ ማለት ነው። ስለዚህ ይሄ አስለቃሾች አሁን ብዙ ጊዜ ቀርቷል። በዘመናዊው ሀገር ደግሞ በዘመናዊው ጊዜ ደግሞ አሁን በዘመናዊ መንገድ መጣ አለ። ለምሳሌ በሙዚቃ መሳሪያ ባንድ እንደ ማርሽ ባንድ ተብሎ ያ የሐዘን መግለጫ በድራምና በሳክስፎን በትራምፔት በድምጹ በሚያምር እንትን እየተዘመረ ወይም እየተዘፈነ ወይም እየተለቀሰ ያ ልብ የሚነካ ዜማዎች አሉ። ስለዚህ እነዚህ አልቃሽ የሚባሉ አስለቃሾች የሚባሉ ናቸው። እነዚህም ድምጻቸው ተመርጦ ነው። ድምጻቸው ታይቶ ቆንጆ ድምጽ አለው ወይ ተብሎ ነው። ግጥሙ እንዴት ነው የሚይዘው ተብሎ በሌላ ለቅሶ ላይ ሌላ ሰው ያያቸውና ከዛ በኋላ በሚፈልገው መንገድ ሄዶ ይጠራቸዋል። ከዛ በኋላ እያንጎራጉሩ ያስለቅሳሉ ማለት ነው። ስለዚህ ልክ እንደዚህ ማለት ነው። ሌላው እንግዲህ በዘፈንም በማንጎራጎርም በአልቃሽም በቀዳሽም አይተናል። እንደዚህ ያለ ድምፃውያን ተመርጦ በድምጻቸው በጸጋቸው መጠን እየተከፈላቸው አገልግሎት ስራ ነው። እንግዲህ ይሄ ሁሉ ስራ ነው። ዘፈን ብቻ አይደለም ስራ፣ ለቅሶ ብቻ አይደለም፣ መዝሙር ብቻ አይደለም ስራ። ይሄም ትልቅ ስራ ነው። ይሄንን ማወቅ እንዳለብን አበክሬ ነግራቸዋለሁ። አንዳንድ ጊዜ ስለ ኃጢአት እንመለከታለን። ይሄ ብዙ ሰዎች ብለውታል። ከዚህ በፊትም ብዙ ሰዎች ተናግረውታል። ምንድነው ዘፈን ኃጢአት ነው ወይ? መዝሙር ጽድቅ ነው ወይ? እንጉርጉሮስ አለቅሶስ ምናምን የሚለውን ነገር ይሄ ጥያቄ በተለያየ መንገድ መልስ ሲመልስ አያለው። በነገራችን ላይ ኃጢአት የሚሆነው መቼ ነው? እንዴት ነው ዘፈን ኃጢአት ነው የሚለውን ነገር ባለፈውም ትንሽ ነካ አድርጌ ያለውና ዘፈን ኃጢአት ነው፣ መዝሙር ጽድቅ ነው፣ ለቅሶስ፣ ቅዳሴስ፣ ማንጎራጎርስ፣ መሸለልስ፣ መሸለል፣ መፎከር ይሄስ ኃጢአት ነው ወይ ኃጢአት አይደለም ወይ ተብሎ አይጠየቅም? ይጠየቃል፣ መጠየቅ አለበት። ምክንያቱም ዘፈን ብቻ አይደለም። መጽሐፍ ቅዱስ ላይ የምንመለከተው ዘፈን ኃጢአት ነው፣ ዘፋኝ መንግስተ ሰማያትን አይወርስም ይላል። ይሄ አባባል ምንድነው? ምን አይነት ነው? አንዳንድ ቦታ ላይ ደግሞ
እግዚአብሔርን በዘፈንም አምልኩት ይላል። መዝሙር ዳዊት ላይ ወደ መጨረሻ አካባቢ ስንሄድ እግዚአብሔርን ደስ በሚል ጸናጽል መልካም በሆነ ጸናጽል መልካም በሆነ የሙዚቃ መሳሪያ አመስግኑት፣ ዘምሩለት፣ እልል በሉ፣ አመስግኑት፣ አጨብጭቡ፣ አሸብሽቡ በዘፈንም ይላል። ታዲያ ይጣረሳል እርስ በርሱ አይደለም። መቼ ነው ዘፈን ኃጢአት የሚሆንበት? ያን እንደሆነ ብዙውን ነገር ለመንፈሳዊ ሊቃውንቶች ሰጠዋለሁ፣ ብዙውን ነገር ግን እኛ በመናቀው እኔም በተማርኩት ኃጢአት የሚሆነው እግር ኳስ ለምን ኃጢአት አይሆንም? እንግዲህ እግር ኳስ ጨዋታ ለምን ኃጢአት ህዝቡ ሁሉ እየጮኸ ለምን ኃጢአት ነው አይባልም? እግር ኳስ ለምን አትመልከቱ? እግር ኳስ መጽሐፍ ቅዱስ ላይ አልተጻፈምና ኃጢአት አይደለም ልንለው ነው? አይደለም። ነገሮች ኃጢአት የሚሆኑበት ሁኔታዎች ናቸው። እኔ ዘፈንን እያበረታታው አይደለም፣ ዓለማዊ ነገርን እያበረታታው አይደለም። እኔ እንደውም አትስፈኑ አታዳምጡም ከሚሉት ወገን ነው። ግን መርምሩ፣ ደረጃ አለው። ለእያንዳንዱ ሙዚቀኛ፣ ለእያንዳንዱ ወጣት፣ ለእያንዳንዱ አዛውንትም ሆነ ሕፃን ደረጃ አለው እያንዳንዱን ስንመለከት። ምክንያቱም ለምንድን ነው በዘፈን አመስግኑት ያለ? ያንን መጠየቅ ነው፣ መመርመር ነው። ምክንያቱም የሚተላለፈው መልእክቱ ነው። ይሄ ሁሉ የሚተላለፈው መልእክቱ ነው። ዘፈንም ኃጢአትም የሚያሰኘው ውስጡ ይዞት በሚጓዘው መልእክቱ ነው። ለምሳሌ መዝሙር ነው፣ ስሙ መዝሙር ተብሎ እኮ ያ መዝሙር እኮ ክፉ ነገርም በውስጡ ይዞ ሊሄድ ይችላል፣ ሊመጣ ይችላል። መዝሙር ነው ተብሏል። ግን ምን አይነት መዝሙር ነው? እርስ በርስ ሰዎችን የሚያገዳድል፣ እርስ በርስ ሰዎችን የሚያጣላ፣ እርስ በርስ ሰዎችን ወደ ዝሙት የሚቀሰቅስ፣ ወደ ሱስ የሚቀሰቅስ ነገር ከሆነ ኃጢአት ነው መዝሙር ተብሎ ስሙ። ስለዚህ ምንድነው ነገሮችን እንደወረዱ ብቻ ሳይሆን የምንቀበላቸው መመርመር ነው። ከምን አንፃር ነው ይሄን ያለው? ከምን አንፃር ነው ይሄን ያለው? አትስፈኑ የሚለው በጆሮአችን ብዙ ነገሮችን እንሰማለን። መጥፎም ክፉ ነገሮችንም እንሰማለን፣ ጥሩ ነገሮችንም እንሰማለን። ነገር ግን እያጣራን መስማት ነው፣ እያጣራን ማዳመጥ ነው። ምንድነው ከዚህ ነገር መራቅ አለብኝ ወይ ብለን መራቅ መቻል አለብን ማለት ነው። ስለዚህ ኃጢአት የሚሆነው መጥፎ ነገር ይዞ ሰዎችን ወደ ልዩ ነገር፣ ወደ ማይሆን፣ ወደ አልባሌ ነገር የሚመክር ነገር ሁሉ ኃጢአት ነው። ለምሳሌ አሁን አንድ ሰው በግጥም መልክ ወይም በቃል ዜማ ሳይኖረው፣ ግጥም ሳይኖረው አንዳንድ ጸያፍ ንግግሮችን ይናገራል አንዳንድ ሰው። አንደኛ፣ ሁለተኛ ሌሎችንም ደግሞ ሐሜትም ያማበታል። እና በዜማ ሲሆን ነው ኃጢአት የሚሆነው ማለት ነው። እንግዲህ በዜማ ሲሆን ክፉ ነገርም ቢሆን፣ በዜማ ጥሩ ነገርም ቢሆን በዜማ ሲሆን ኃጢአት ነው ማለት ነው። ኃጢአት የሚሆነው መልእክቱ ነው ማለት ነው። በውስጡ ያዘለው መልእክት ነው። በዜማ ስለሆነ ብቻ ኃጢአት ነው፣ ዘፈን ኃጢአት ነው ልንለው አንችልም። ሌሎችም ብዙ ኃጢአት በአንደበቶቻችን የምንናገራቸው ክፉ ነገሮች ሁሉ ኃጢአቶች ናቸው። በዜማ ቢቀመሙም፣ በጥሩ ነገርም ቢቀመሙም፣ በዜማ በቅኔ በጥሩ ቆንጆ መሳሪያ ተቀምመው ቢቀርቡም መልእክታቸው ክፉ ከሆነ ክፉ ነው፣ ኃጢአት ነው። ስለዚህ ከዚህ መራቅ አለብን። ይሄንን እንደ ምክር አድርጌ ነው የምነግራችሁ ማለት ነው። ከዛ ለምሳሌ ይላል፣ ለምሳሌ የሰው ስራው ግብሩ ይላል ሊሆን ይችላል። ስለዚህ ስሙ ዘፈን ከሆነ ስራው ወይም ግብሩ ቅዱስ ሊሆን ይችላል። ለምሳሌ ያለ እዚህ ጋር ምንድነው? አንድ ሰው ስሙ ገብረ እግዚአብሔር ይባላል። አንድ ሰው ስሙ ወይም ደግሞ እግዚአብሔር ዋቅ ጅራ በኦሮምኛ፣ በአማርኛ ደግሞ ገብረ እግዚአብሔር ይባላል። ያ ሰው የሚሰራው ግን የእግዚአብሔርን ስራ ሳይሆን የሰይጣንን ስራ ሊሰራ ይችላል። አያችሁ፣ እንደዚህ አይነት ስም አለ። ስማችን መልካም ይሆንና ግብራችን ግን ምን ይሆናል ማለት ነው? ተራ ነገር ይሆናል፣ እግዚአብሔርን የማያከብር ይሆናል። ይሄ ኃጢአት ነው። ስለዚህ መለየት፣ ስሙ ዘፈን ሆኖ በውስጡ ያዘለው መልእክት ደግሞ በጣም ጠጋኝ ሊሆን ይችላል፣ ስሙ አይደለም። እና እንግዲህ ይሄንን እንደ ምክር ደረጃ ነው የምናገረው ብያለሁ። እሺ፣ መዝሙር ይሆናል ስራው ወይም ግብሩ እርኩስ ሊሆን ይችላል ይላል። እንግዲህ ስሞች ሁሉ ከተግባራቸው ጋር ሊሆኑ ይገባል ይላል። እንግዲህ ስሞች ሁሉ
ከስራቸው ጋር ሊሆን ይገባል ማለት ነው። ቅዱስም ሆነ እርኩስ ተግባሩ ወይም ፍሬው ይገልጸዋል የዛን ሰው ማንነት ማለት ነው። ስራው ፍሬው ይገልጸዋል ዘር ነው። አንዳንድ መዝሙሮች ደግሞ ስም ብቻ ይሆናሉ። ምክንያቱም ውዳሴ የሌለው ኃይል፣ ክብር፣ ጉልበት የሌለው ፊደል ብቻ ይሆናል። ምን ማለት ፈልጌ ነው እዚህ ጋር አንዳንድ መዝሙሮች መዝሙር ይባላሉ፣ ምንም ኃይል ጉልበትም የላቸውም። ወይ እግዚአብሔርን ፈጣሪን የሚያከብር ወይም ምእመኑን የሚያንጽ ጉልበትና ኃይል የላቸውም። ስማቸው ብቻ ሆኖ መዝሙር ነው ተብሎ ዜማ ነው ተብሎ ሊቀርብ ይችላል። እና እንዲህ እያለ እንግዲህ በአጠቃላይ አርቲስት የምንላቸው ዘፋኝ፣ ዘማሪ፣ አልቃሽ፣ ቀዳሽ፣ አንጎራጓሪ፣ ፎካሪ፣ አስለቃሽ ሁሉ የምንላቸው በሙሉ በድምጽ የሚመጡ ናቸው። በድምጽ ላይ የሚመጡ ናቸው። ማንም ድምጹ ቆንጆ የሆነ ነገር ሁሉ ቆንጆ ለሆነ ነገር መገዛት መቻል አለበት። ትምህርት ሰጪ ለሆነ ለፈጠረው ለአምላኩ መገዛት አለበት። ክብሩን ሁሉ ለፈጣሪ መስጠት መቻል አለበት። ጸያፍና መጥፎ ኃጢአት የሆኑ ነገሮችን ከአንደበታችን ማውጣት መቻል አለብን። በተቻለን መጠን መራቅ መቻል አለብን። ስለዚህ ዝማሪያችን ቆንጆ የሚሆነው እውነትን ሲይዝ ነው። አንዳንድ ጊዜ ደግሞ እውነት የሌለው አለ። እውነታማነት የሌለው ከሰው የተቀዱ ወይም ከጥንት የተመጡ ያልኖርንበትን ህይወት የምንናገረውና የምንዘምረው ሊሆን ይችላል ማለት ነው። ስለዚህ ይሄን ሁሉ እንደ ምክር ጭማሪ አድርጌ ነው የምናገረው። ቀጣዩ ተጓዳኝ የልምምድ አጋዦች ይላል። እንግዲህ ተጓዳኝ የልምምድ አጋዦች የምንላቸው አንዱ ቅድም እንዳልኩት፣ ሌላው ወደ ገጠር ወደ ወንዝ ሂዶ መዘመር፣ መጮህ፣ ወንዝ ሂዶ ወይም ተራራ ላይ ሂዶ ከፍታ ላይ ቦታ ሂዶ መጮህ ድምፅን ይጠርገዋል፣ ጉሮሮአችንን ይጠርገዋል፣ ያሳምረዋል። የሰለለ ድምፅ፣ ቀጭን ድምፅ ባንለውም የሚያምር ውበት ያለው ድምፅ እንዲወጣ ያደርገዋል። ሌላው ተጓዳኙ ከሙዚቃ መሳሪያ ጋር ላ ላ ላ ላ ላ ላ ላ ላ ላ አሁን ሙሉ ድምጽና ግማሽ ድምጽ የምንላቸው አሉ። ለምሳሌ በጣሊያንኛ፣ በአማርኛና በእንግሊዘኛ ትምህርቱ ይሰጣል። ስለዚህ በጣሊያንኛ ዶ ሬ ሚ ፋ ሶ ላ ሲ ዶ ብለናል። በእንግሊዘኛ ሲ ዲ ኢ ኤፍ ጂ ኤ ቢ ሲ ብለናል። በአማርኛ ሀ ሁ ሂ ሃ ሄ ብለናል። ስለዚህ በዚህ ድምጽ መሰረት ድምጻችንን እያወጣን ላ ላ ስንል ከሲ ወደ ዲ ሙሉ ድምጽ ማውጣት እንዳለብን ይሄንን በደንብ አረጋግጠናል። ባለፈውም ትንሽ ጠቆም አድርጌዋለሁ። ከሲ ወደ ዲ ሙሉ ድምጽ። እዚህ ጋር ደግሞ ተመልከቱ። ይሄ ልዩነት የለውም? አለው። በጣም ልዩነት አለው እና ልዩነት አለው ስንል ሙሉ ድምጽ ላ ላ ስንል ደግሞ ግማሽ ድምጽ ላ። በሲና በዲ መካከል ያለውን ልዩነት ተመልከቱ። የድምጽ ግማሽ ድምጽንና ሙሉ ድምጽን እንዴት እንደምንጠቀም። ግማሽ ድምጽ ላ ላ። አሁን ለምሳሌ ላ ላ ላ ግማሽ ድምጽ እያልኩ ነው የሚሄደው እስከ ሲ ድረስ ከጀመረበት እስከ መጨረሻው ድረስ ግማሽ ድምጽ ስንሄድ የክሮማቲክ ስኬል በግማሽ ድምጽ ላይ የተመሰረተ